ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ነው በኢትዮጵያ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ናችሁ? አለን አልሐምዱሊላህ። እስኪ ዛሬ ስለ መርሳ ገበያ ፍየል ተራ ላስጎበኛችሁ እና እንደምታዩት እስኪ እዛ አንድ ወንድሜ ለሙክት የሚሆን የምሞክተው ግልገል ስንት ይገኛል ምናምን ብሎ ጥያቄ ጠይቆኝ ነበረ። እሱን ቪዲዮ ልሰራለት ነው የወጣሁት። እሺ እየገባሁ ነው አሁን ወደ ፍየል ተራ ደረስኩኝ። ወንዙን ተሻግሬ አንድ የማሳየው ግልገል አለ። በጣም ቆንጆ ግልገል ነው። ለስጋና ለሙክት በጣም ምርጥ ነው። ሲጀመር ሙክቶች አንደኛ ለገበያና ለስጋ ተብሎ የሚሞከቱ አሉ። ለገበያ ለነጋዴ በመልክ በፎርምን ተብለው ማለት የሚሞከቱ ሙክቶች አሉ። እንደምታዩት ይሄ ቀይ ነው፣ በጣም ያምራል። ይሄውና አሁን ቆልም መለስ ይሄ ማለት ይሄ በጣም ቆንጆ ሙክት የሚሆን ነው። ስጋ አለው። በጣም ቆንጆ ነው። የሚያምር ግልገል ነው ሲጀመር ማለት ይሄ ቢሞከትም ቢያድግም ታዳጊ ነው። ጎኑ ሰፊ ነው። ግን ዋጋዋ ትንሽ ቆንጠጥ ያደርጋል። 19 ሺህ ብር እያለ ነው። እርግጥ ዋጋው በጣም ውድ ነው። የ19 ሺህ ብር ዋጋው አይደለም። ቢሆን ያ 16 ከ50 16 ከዛ በታችና ወይንም በላይ ይከብዳል። ከሱ ኋላ ጀርባ ያለው ሙክት አሁን አጭር ነው፣ ግን የከረረ ነው። እንደምታዩት ያን አሁን ተሞክቷል፣ ተቀጥቅጧል። ያ አይሆንም። እና አሁን ለገበያ የሚሆን ደግሞ እስኪ ወደ ገበያ የሚወጣ በጣም መልከኛ ሙክት የሚባለውን አሳያቸዋለሁ። ዛሬ እንኳን ይዤ አልገባሁም። ያው ትንሽ ፍየል ረከስ ይላል። አሁን ክረምትን ይዞ ቀንሷል። ብዙም ገበያ አይደለም። ያው ደህና ነገር ግን ዋጋውን አያጣም። አሁን አሪፍ ሙክት ላሳያችሁ። ይሄውና ይህ ሙክት አሁን እንደምታዩት ለገበያም ለስጋም ቆንጆ ነው። በጣም አሪፍ ነው። ለገበያም መልከኛ ነው። በተለይ ለትርፍ ማለት ነጋዴዎች እናተርፍበታል የሚሉ ዋጋው ይህን ስጠይቀው 52 ሺህ ብር ነበር ያለኝ፣ ግን 50 ሺህ አድርሼዋለሁኝ። እኔ ፈለግ አድርጌው ነበረ 47 ሺህ እና 48 ሺህ አካባቢ ፈልጌው ነበር፣ ግን አይሸጥልኝም። እኔ የተወሰነ ለማቆየት ፈልጌ ነበር። ቢያንስ ወደ መስከረም ምናምን ቢሆን አሪፍ ነው። በ60 ቤት ይሸጣል። መብላት አለበት። ሙክቱ በጣም ቆንጆ ታዳጊ ነው። አንደኛ እየጨመረ ነው የሚሄደው። 6 ሰበር ነው። ያው 8 ነው ጥርሳቸው፣ ግን 6 በመስመር ምናምን ይባላል። የስንት ሸርፈዋል ይባላል። እንደምታዩት ይሄን ይመስላል። በጣም አሪፍ ነው። ቆንጆ ነው ስታዩት። እስኪ አቋሙ ምናምን በቃ ደስ የሚል ከበሬ የተናነስም። እቺ ደግሞ 32 ሺህ ብር ነው የገዛናት ለጓደኛዬ። ይሄ ሁለት ግልገሎች እዛ ሁለቱን 21 ሺህ ብር ሽጠናቸዋል። ይቺ ትርፍ ናት። ጥርሷም ድርስ ናት። እንደምታዩት ጥርሷን እስኪ እናያት። ይኸው ጥርሷ ገና 8ቱንም ሰብራለች፣ ግን 3 መንታ ነው የወለደችው። ቀይ ቢሆኑ በጣም አሪፍ ነበሩ። 50 ሺህ ብር እየተባለች ነው። 32 ሺህ ብር ተገዝታ 50 ሺህ ብር ከተባለ ልጆቿ 1 ሺህ ተሽጠው እና ይህን ይመስላል ዛሬ መርሳ ገበያ። አንድ ቀይ ባለች ደግሞ እንደምታዋት 19 ሺህ ብር እየተባለች ነው። መጨረሻ ዋጋዋ ግን 17300 እንግዛ ብሎ ቆጥረው እየሰጡ ቆይ እምቢ አለ። እና ያን ይመስላል ዛሬ መርሳ ገበያ። ብናሸማግላቸውም እምቢ አሉ። ያው ትተናቸው ወጣን። ሰላም አለይኩም ወረህመቱላሂ ወበረካቱ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን። የዛሬው ይሄን ይመስላል ውሎ ይሄን